ይህ በሺዎች የሚቆጠሩ እህቶቻችን ክብር የሚገፋ ስውር ጥቃት ነው። በሺዎች የሚቆጠሩ ኢትዮጵያውያን ሴቶች የተሻለ ህይወት ፍለጋ ወደ አረብ ሀገራት ሰደዋል። ነገር ግን ከገንዘብና ከቤተሰብ እርዳታ ህልም ጀርባ የማያባራ ብዝበዛ፣ እንግልትና የክብር መደፈር ተደብቆ ይገኛል። ከቅርብ ጊዜ ወዲህ በስፋት እየተሰማ ያለው አሳዛኝ ክስተት ደግሞ በድብቅ ካሜራዎች የሚፈጸሙ ስልታዊ የስለላና የቀረጻ ወንጀል ነው። አሰሪዎች ወይም የቤተሰብ አባላት በድብቅ ካሜራ በመጠቀም እህቶቻችንን ያለ ፍላጎታቸው ይሰልላሉ፣ ይቀርጻሉ፣ እስከ ራቁታቸው ድረስ ያሉ ምስሎችን ያነሳሉ። ይህ ድርጊት የእነሱ የግል ህይወት ጥሰት ብቻ ሳይሆን ወደ ሰውነት ዝውውር ወይም ሁማን ትራፊኪንግ፣ ብላክሜል እና ለከፋ ብዝበዛ የሚከፍት የክፋት በር ነው። በዛሬው ቪዲዮ ይህ ስውር ወንጀል እንዴት እንደሚፈጸም የሚያስከትለውን ጉዳትና እህቶቻችን ራሳቸውን ለመከላከል ማድረግ የሚገባቸውን ተግባራዊ እርምጃዎች እንመለከታለን። እነዚህ ድብቅ ካሜራዎች በአብዛኛው የቤት ሰራተኞች እረፍት በሚያርጉበት ወይም በሚቀይሩበት የግል ክፍል ወይም መታጠቢያ ቤት ውስጥ ይቀመጣሉ። ታዲያ እነዚህ ስውር ካሜራዎች እንዴት አድርገን በስልካችን ብቻ በመጠቀም በመነግራችሁ አፕ ከተደበቀበት ልናገኛቸውና እርምጃ ልንወስድ እንችላለን? እናንተ ሰብስክራይብ፣ ላይክ አድርጉ። እኔ ወደ አፑ ልምራችሁ። ፕሌይ ስቶር ላይ እንገባለን። ፕሌይ ስቶር ላይ በመግባት ሂድን ካሜራ ዲቴክተር ብለን እንጽፋለን። ሂድን ካሜራ ዲቴክተር ብለን እንጽፋለን። ይህ የምትመለከቱት በአረንጓዴ ያለው እሱ ነው። እኔ ኦፕን ላለው እናንተ ዳውንሎድ አድርጉት። ከዛ ከስር በኩል አግሪ እንለዋለን። አግሪ ካለ በኋላ መጀመሪያ ላይ የምናገኘው እሱን እንሞክረዋለን። በተለያየ ሁሉንም መሞከር ይችላልላችሁ። እኔ ግን የመጀመሪያውን ቤታችሁ ውስጥ ካሜራ በድብቅ ካለ የሚያሳያችሁ ነው። አሁን እኔ በስልኬ ላሳያችሁ። በሌላ ስልክ ይዤ ይሄ ካሜራውን ከፍቼ ነው ሌላ ስልክ ያው እንደምታዩት ካሜራ አለ እያለ እየነገረኝ ነው። ከስር በኩልም በቀይ ጽሁፍ እያሳየን ነው። ይሄ ማለት ካሜራ መኖሩን እየነገረን ነው። ይሄ ወደ ስልኩ ሳስጠጋው ይኸውላችሁ እንደምትመለከቱት በምልክት ይነግረናል። ልክ እንደዚህ ነው የተደበቀ ካሜራ የምናገኘው ማለት ነው። በክፍሉ ውስጥ ያሉ ያልተለመዱ እቃዎችን እንደ ሰዓት፣ ስሞክ ዲቴክተር፣ የቻርጀር ራስ ማየትና መንካት። የድብቅ ካሜራ ሌንሶች ብዙውን ጊዜ ጥቁርና አንጸባራቂዎች ናቸው። ከዚህ ቤት ከወጣሽ ስራ ለመቀየር ከፈለግሽ ቪዲዮሽን ኢንተርኔት ላይ እለቀዋለሁ የሚል ቀጥተኛ ማስፈራሪያ ይደርሳቸዋል። ይህ ደግሞ እህቶቻችን በአስከፊ ስራ ሁኔታ ውስጥ እንዲቆዩ ያስገድዳቸዋል። የግዳጅ የጉልበት ስራ ይጋለጣሉ። ከዚህ የባሰ ደግሞ እነዚህ ምስሎች ድብቅ ገበያዎች ተሸጠው ለሌሎች ብዝበዛዎች ወይም ሴክሹዋል ኤክስፕሎይቴሽን ሊዳረጉ ይችላሉ። ታዲያ እህቶቻችን የሰውን እምነት ያጣሉ። ቋሚ የሆነ ፍርሃት፣ ጭንቀትና ድብርት ይጀምራቸዋል። እንዲሁም ወደ ሀገር ከተመለሱ በኋላ እንኳን ቤተሰቦቻቸውና ማህበረሰቡ ምን ይላል የሚል ስጋት ያጠቃቸዋል። ማንኛውም ሰው ያለ ፍቃዱ በተለይም በግል ክፍል ውስጥ መቅረጽ ከባድ ወንጀል ነው። ዓለም አቀፍ የሰብአዊ መብት ህጎች ወይም ኢንተርናሽናል ሁማን ራይትስ ሎ እና አብዛኛው የአረብ ሀገራት ህጎች የግል ህይወት የመጠበቅ መብት ራይት ቱ ፕራይቬሲ ያከብራሉ። ነገር ግን የቤት ሰራተኞች የሚሰሩት በግል ቤቶች ውስጥ በመሆኑ የህግ አስከባሪ አካላት ክትትል እጅግ በጣም አናሳ ነው። ብዙ ችግሮችን የሚፈጥረው የካፋላ ወይም የስፖንሰርሺፕ ስርዓት ነው። ይህ ስርዓት ሰራተኛውን ከአሰሪው ጋር በጥብቅ ስለሚያያይዘው እህቶቻችን ስራ ለመቀየር ወይም አቤቷ ለማቅረብ ይቸገራሉ። ይህ የሥራና የመኖሪያ ፈቃድ ጥገኝነት አሰሪዎች መመርመር አለባቸው። ጥቃትና ብዝበዛን ያለምንም ቅጣት እንዲፈጽሙ ያበረታታል። እህቶቻችን በቅድሚያ የግል ፍላጎታቸውን በጥንቃቄ በመመርመር በተለይ ጥንቃቄ ማድረግ የሚኖርባቸው ሁኔታዎች ውስጥ ልብስ የሚቀይሩትና የግል ንጽህናቸውን የሚጠብቁበት በጥንቃቄና ሙሉ በሙሉ በተዘጋ ስፍራ መሆን ይኖርበት። የዛሬ ቪዲዮዬ በዚህ ላይ አበቃለሁ። በቪዲዮ ላይ ምን ሐሳብ አላችሁ? ሌሎች እንደዚህ አይነት ሐሳቦችን ይዤላችሁ እንድቀርብ ሐሳብ አስተያየታችሁን በኮሜንት በኩል አድርሱኝ። ቻናሉን ሰብስክራይብ በማድረግ ሌሎች አሪፍ መረጃዎችን ወደ እናንተ እንዳደርሳችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳብ አስተያየታችሁንና ጥያቄያችሁን በኮሜንት በኩል አድርሱኝ።